ምንድነው? ድምፅ የለውም ነው? እስኪ ድምፅ ስጡት። የምንጡት በቃ ሙሉ ቀን ይሄን ነገር ነው አስታስብ የምትለው አንተ በት የራስህ እንዲሆን ያልከው እንዴ? ቶቶ ይሄን በኋላ እናወራለን። አሁን ሰው ላገኝ ነው። ወጣ ብላችሁ ተናፍሰና ሁለት ይርጣ። የት ነው የሚሄደው? ከቤቴ ለጎዳ ነው ጀባ እንዳለለ ይርጣ። ኧረ ዝናብ እየዘነበ ነው እንዴ? ምን አገበ? ለምን እሳት አይዘንብ? ውጣ 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 ውጣ። ግቢ ሊሊ ሾው ዌልካም ቱ ዚስ ሃውስ። እንዴት ነው ባሽዬ? ግቢ ሊሊ ሾው እኛ ቤት መተሽ እንደሆነ ወይስ እኛ አንቺ ቤት መተን ነው? እንዴት ነው ሊሊ ሾው? አደ ሊሊ ሾው እኔ እግርሽን አምጪ። እኛ ቤት እንግዳ ሲመጣ እግር ማጠብ ባህል አለን። ነይ አምጪ። ግማታ መጀመሪያ አንተ አታጠብም? ግም እነዛ ቋንጣ የሆኑ ካልሲዎችን መጀመሪያ አጠብ። ይገዚ ምንድነው አባይ ባህል እና ሊሊ ሾው የሆነች ነገር ምሳ ኩክ ላድርግልሽ ውስጥ አመጪ። ቻው ምናምን ትቀምሽልኛለሽ። አንተ ብናኒ ይበልቸሉ ብላንተ እኔም ጠገብኩኝ። ውበትሽ አጠገቤ። አረ ውበት ቀንሽ ሊሊ ሾው። እናንተ የሰላቢ ልጆች ምንድን የኔ ከባህር ውስጥ የወጣ አሳ ላጥምልሽ በእናትሽ። አዋን ትድቡ አራ አሳይ ብላህ አንተ በት ሊሊ ሾው። ያው ወደ ቁም ነገራችን ስንመለስ ያው ሜጃሽ ተቀርቤ እና ሁለት ውድ ስጦታዎች አሰርቼልሽ ነበር። አንድ በእኔ ስም፣ አንድ ደግሞ በልጆቼ ስም። እኔ ስም ያለው ይኸውልሽ ይሄ ነው። ምንድነው እኛ እያለን የወንድ ፎቶ የምትሰጣት? ወይም ለራስ አሰባት ከሆነ ንገረን፣ ችግር የለውም። እኔ ማዘሉ ሊሊ ሾው ለአንቺ በዚህ ሹገር ምናምን ሽማግሌ በስመ አብ ያስጠላል። እስቲ አትልፍልፍ ና ሰክታ አሳያት። ያቸው ሊሊ ሾው እኔ ሰክቼ ላሴሽ። ይኸው አያምር? እንዴት ነው? ይኸው እስቲ በእናትሽ እንዴ ብለኝ ማሞ። ምን አይነት አስማ ወንድ ብቻ አለበት እንዴ? ኦ ማይ ጋድ እንዴት ነው የሚያምረው ባሽዬ። ሲኛዋ ጊፍት ደግሞ በልጆቼ ስም ያሰራሁልሽ ጊፍት ናት። ያው አንዳቸው ፕሮፖዝ ካረጉሽ ብዬ ነው ሊሊ ሾው። እነዚህ ከካሞች እንደዚህ ነገር አያውቁም። ግን ይኸው እስቲ በእናትሽ አያምርም? ባሽዬ ምን አይነት ጊፍት ነው? እኔ ደግሞ ሊሊ ሾው ራሴን ነው ልሰጥሽ ያሰብኩት። ራስን ነው የምትሰጣት? ቆይ ጠብቀኝ። እና እነዚህን የመሳሰሉ ጊፍቶች ማሰራት ለምፈልጉ በ0912 628585 እየደወላችሁ ማዘዝ ትችላላችሁ። ይመቻችሁ። ናንታው ነው ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው? ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ከአብራካችን ከፍሎ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ ገናናይ ብዙንም አርጅተናል አንልም። እንዴት ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራቸው። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀብም ማለት? ኧረ አባዬ በፍጹም። ይኸውልህ እኔና መቶ አለቃ ከመርካቶ እንጦጦ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ? ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም፣ ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ ጋር የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አርጋት እስቲ። ውሃ ናት፣ ቅመሷት። እንዴ አባዬ ምንድን ነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለምነውን ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጡ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድን ነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ።
ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያደነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማደነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው? ሱሪስ? ባሻ መለመለይን ባዶ ራቁት ጃኬትስ ባሻ እንዴ እዚህ ጋር እኔ ነኝ አሁን የፈጠና ደንዝጄ የበላኋችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው። ይችላል። ኧረ ልጅ ይችላል። ምርጥ ያራዳ ልጆች መብራቷን ባጠፋት አይደብራችሁማ? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ ፊቴ ነው ምንድነው አባዬ?